haysione one one selo mai zagammo dunguza adda tora zari zagammo gondalle donza zawana gizai gammo minota la era zakarata yelizaulo haya mereza anjoy hatsai lasho tumadere yerizai dorzena oso adda la bape atsidi balagesiko ashula dada volkansa gammo na yelo la woga wazina taisizaldo awai mai zape demidanjo la habala mota taifesiko haysione one one haysione one one haysione otsione adda basi ketsione imattimo ketsione haysione musical studione apple mango janione haysione one one haysione otsione haysione la ona nai oni ona nai murikaga ona nai oni ona nai adda otsione di oni ona nai la basi ketti oni ona nai ashula abbate kidi oni ona nai mishirai midamala oni ona nai la mitsa masha oni ona nai gade bonke balta oni ona nai murikaga muna oni ona nai haya bonke አርባ ምንጭ ሲፈጥረው ውብ ነው። በጣም ማራኪ የሆነ ሀገር ነው። ትንሽ የእጅ ስራ ከታከለበት በከፍተኛ ደረጃ ለኢትዮጵያ ሀብት አምጪ ለኢትዮጵያ መስህብ የመሆን አቅም አለው። እንግዲህ ዛሬ ይሄንባቸውን ስፍራዎች አይተህ እንደሆነ መጀመሪያ ከኤርፖርት ወጥተን ወደ ገበታ ለትውልድ ፕሮጀክት ነበር ይሄን ነው። የገበታ ፕሮጀክት በጣም ግዙፍ ነው። ትልቅ አዳራሽ ያለው በርከት ያሉ ሲንዲኬት ሩሞች ያሉት በአይነቱ ለየት ያለ ሬስቶራንት አለው። ኦልሞስት 100 የሚጠጋ ኪ ያለው በጣም ትልቅ ፋሲሊቲ ነው። ትላልቅ ኮንፈረንሶች ለማካሄድ የውጭ ሀገር እንግዶች ለመቀበል የሚያስችል ጥርት ያለ የሚያኮራ ስራ ነው። ውሃውም ተራራውም ላንድስኬፑም የቤቱም ጽዳት ተደማምሮ በፈለከው መስፈርት በጣም ውብ ስራ ነው። መግቢያ አካባቢ ላይ የሰሩት የግሪነሪ ስራዎችም መንገዱ ሲያልቅ በጣም የሚያረካ ስራ ነው። ከዛ እንደወጣ የሪቨር ሳይዱ ልክ አዲስ አበባ እንዳለው ወደ 5 ኪሎ ሜትር ገደማ የሚጠጋ ሪቨር ሳይድ ነው። አዲስ አበባ ከሪቨር ሳይዱ ግራና ቀኝ ቤቶች ታያለ። አርባ ምንጭ ከሪቨር ሳይዱ ግራና ቀኝ ሙዝና ማንጎ ታያለ። ኔቸር እያየ ወክ ማድረግ ባይክ ማድረግ መሮጥ የፈለገ ሰው አርባ ምንጭ በጣም ትክክለኛ ምርጫው ይሆናል። የሪቨር ባንኩም ስፋት ወደፊት ግድቦች የሰራን ስንሄድ በጣም ሰፊ ነው። ለብዙ ነገር መዋል ይችላል። እንግዲህ እንዳየኸው የሪቨር ባንኩ ከዳርና ዳር የሚደረጉት እነዚህ የጋቢዮን ስራ የሚሰራባቸው ከባቢዎች ሮ ማቴሪያሉን ኦልሞስት 100% ከዚያው ከሪቨር ውስጥ የሚወጣ ነው። ድንጋዩም እዛው አለ። ውሃው ፍሬሽ ውሃ ነው። ሌፍት ራይት ማንጎ ሙዙ የሚገርም ነው። መቼም የተሰጠ ነገር ይደንቃልና ሪቨር ባንኩ በጣም ተስፋ አለው። በደንብ ስራ ይፈልጋል፣ ግን ተስፋ አለው። የኮሪደር ስራው ባለፈው መተን ካየነው የተሻለ እመርታዎች ታይተዋል፣ ውጤቶች ታይተዋል። አሁንም ስራ ይፈልጋል። ወኮዩ ባይክ ሩቱ ሚዲያን ላይ የሚተከለው አጀማመሩ ደስ የሚል ነገር ነው። አርባ ምንጭ ንጹህ ነው ከተማው። ሰው ከተማውን ወዶ ጠብቆታል። ያ ተስፋ እንድታደርግ ያደርጋል። ከዚያ በኋላ ግን ያየነው ይሄ ድሮ አርባ ምንጭ የሚባለው ምንጮቹ ያሉበት ቦታ አክሰሱ በአንድ መንገድ ብቻ ነበር። አሁን ተራራ ላይ ያሉ ሆቴሎች እዚህ ያሉት ላይ ያረፈ ሰው ይሄንን ሃይኪንግ ተጠቅሞ ቀጥታ አርባ ምንጭና ጫካውን አክሰስ ያደርጋል። እንግዲህ በፈለከው መስፈርት እንዲህ ያለ ጫካ፣ እንዲህ ያለ ውሃ፣ እንዲህ ያለ ተራራ ተሰናስሎ የሚታይበት የእግዚአብሔር የመጨረሻው የደግነት መገለጫ ስጦታ በልቶት ይችላል። ይሄንን የሰው ነገር ነው የቀረው። ሰው የሚያቆሽሸውን የሚያበላሸውን ካስተካከለ ኤስቴቲክ ከገባንና ማስዋብ ከቻል እንግዶች ተቀብለን ሰርቪስ ፕሮቫይድ ካደረግን እንግዲህ ጥቂት ቦታ ሊኖር ይችላል። የለም ብዬ አልመጻደቅም። ግን አርባ ምንጭ ካሉ ምርጥ ቦታዎች አንዱ ሊሆን ይችላል።
አርባ ምንጭ ላይ የምታየው፣ ጅማ ላይ የምታየው፣ ባህር ዳር ላይ የምታየው፣ ጅጅጋ ድሬዳዋ ላይ የምታየው ከአዲስ አበባ ውጭ አማራጭ ቦታዎች ለኢትዮጵያውያን እየሰፉ እየመጡ እንደሆነ ያመላክታል። ያ ሁላችሁም እንደምታውቁት ዓለም በሩን እየዘጋ ነው ያለው። አትምጡብኝ ቪዛ የለኝም እያለ ነው ያለው። እኛ በሀገራችን ያሉንን ቦታዎች ብንሰራ የትም ቦታ ሄደን ማናገኘውን ወይም የትም ቦታ ያለ ምርጥ ነገር በሀገራችን አለ። ባህር ዳር ሄደ የምታየው ነገር፣ አርባ ምንጭ ሄደ የምታየው ነገር፣ ጅማ ሄደ የምታየው ነገር፣ ድሬዳዋ ሄደ የምታየው ነገር የየራሱ ቦታ አለ። ይሄንን ገንብተን ሰርተን ለልጆቻችን ማረፊያ፣ መዋያ፣ ገንዘብ ማምጫ፣ ማሰቢያ፣ ማሰላሰያ የተሻለ ነገር በምናብ ርቆ ማለሚያን መፍጠር ይቻላል። ይሄን መላው ኢትዮጵያ ሕዝብ የተሰጠንን አውቆ ሀብታሞች ነን አለን። እኛ ችግር የምናወራ ህዝቦች አይደለም። በርትተን ከሰራ ውጤት ልናወጣ እንደምንችል ያመላክታል። እንግዲህ እንዳየኸው ነው። አየሩ ያምራል፣ አገሩ ያምራል፣ ጫካው ያምራል። ኑ አርባ ምንጭ ነው፣ አርባ ምንጭ ተዝናኑ ነው። ሐዋሳም ቅድም እንዳየኸው በጣም የሚያምር ጅምሮች አሉ። ኢትዮጵያ እየተሰራች ነው። ኢትዮጵያ በግራ በቀኝ እየተሰራች ነው። የማንሰራራት ዘመኗ የሚጨበጥ የሚታይ የሚዳሰስ ሆኗል። ይሄ ያልተገለጠላቸው ሰዎች ጊዜ ስጣቸው፣ ይገለጥላቸዋል። የማይቀር የሚደበቅ ነገር ስላልሆነና ሁሉም ቦታ የምታየው ስራ በከፍተኛ ደረጃ ልብ የሚያሞቅ የሚያስደስት ስራ ነው። በበኩሌ በጣም ደስ ብሎኛል። አሁንም ግን እንበርታ፣ እንስራ፣ እንዳንዘናጋ፣ እርካታ አስሮ እንዳያስቀረን። ትናንሽ ነገር ነው የሞከርነው። ብዙ ስራ ከፊታችን እንዳለ አስበን ተባብረን ተደምረን በመስራት የሀገራችን ውበት እንግለጥ። ያ ደግሞ ገበያ ነው፣ ያ ደግሞ እንጀራ ነው፣ ያ ደግሞ ስራ ነው። ወደዛ እንዲቀየር አብረን እንስራ ማለት እፈልጋለሁ። እጅግ በጣም አመሰግናለሁ። Kude eleto nanayo nanay haya ezotu kanayo nanay duge arba minche zuranayo nanay burika gamona onio nanay la amara para onio nanay akilo goza onio nanay mishirai midamala onio nanay haya mitsa masha onio nanay burika gamona onio nanay Otsidi olidi onanay dunguza daddidi maizidi onanay haya deresi gishidi onanay urika gamona oni onanay la ola sa oni